አታሳልፉ። ስክሮል አታርጉ። አንድ ደቂቃ ስሙ። ምን ይዤ መጥቻለሁ ካላችሁ አንድ ነገር ይዤ መጥቻለሁ። አይታችሁ ከሆነ ንብ አይታችሁ ከሆነ በየቦታ አለ። ለንብ የተለያየ ነገር ይዘጋጃል። ኮታ ቃፎ ይዘጋጃል። ከዛ በኋላ በጣም በጥንቃቄ ይሰራል። ከተዘጋጀ በኋላ ይቀመጣል። ምን ይግባ ተብሎ? ንብ ይግባ ተብሎ። ከዛ በኋላ ብዙ ዘመን ከተቀመጠ በኋላ አይታችሁ ከሆነ ንጉሱ ካልገባ ንቡ አይገባም። መጀመሪያ መግባት ያለበት ንጉሱ ነው። ንጉስ ካልገባ ንብ አይገባም። ንብ ቢገባ ራሱ እንኳን አይቆይም። ምክንያቱም ንጉሱ ከሌለ። ምን ማለት ፈልጌ ነው ካላችሁ ዛሬ አንድ መልእክት ልንገራችሁ። ኢየሱስ ቤታችሁ ውስጥ ካልገባ፣ ኢየሱስ ወደ ህይወታችሁ ውስጥ ካልገባ፣ ኢየሱስ በትዳራችሁ ውስጥ ካልገባ፣ ኢየሱስ በስራችሁ ውስጥ፣ ኢየሱስ በአገልግሎታችሁ ውስጥ ካልገባ እናንተ ቀፎ ናችሁ። ያለ ኢየሱስ ቀፎ ነን። ምክንያቱም ህይወት ከኢየሱስ ጋር ነው ሙሉ የሚሆነው። አገልግሎት ከኢየሱስ ጋር ነው። ትዳር ከኢየሱስ ጋር ነው። ትምህርት ከኢየሱስ ጋር ነው። ኑሮ ከኢየሱስ ጋር ነው። ገንዘብ ሊኖር ይችላል፣ ዝና ሊኖር ይችላል፣ ሀብት ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። በዚህ ምድር ላይ ያለው ነገር ሁሉ ሊኖር ይችላል። ያለ ኢየሱስ ግን ቀፎ፣ ያለ ኢየሱስ ግን ባዶ፣ ያለ ኢየሱስ ግን ምናምንቶች። ምክንያቱም ያለ ኢየሱስ ህይወት ባዶ ነች። በደንብ ስሙት። ህይወት ከፈለጋችሁ፣ መኖር ከፈለጋችሁ፣ መቀጠል ከፈለጋችሁ፣ ትዳር ከፈለጋችሁ፣ አገልግሎት ከፈለጋችሁ ወደ ህይወታችሁ ውስጥ ኢየሱስን አስገቡ። ንቡ ውስጥ ንጉሱ ካልገባ ንቡ አይቆይም፣ ይወጣል ንጉሱ ከሌለ። ምክንያቱም ንጉሱ ንቦች እንዲመጡ የሚያደርገው ምንድነው ካላችሁ ንጉስ ነው። ቤታችሁ ውስጥ ኢየሱስ ይኖር። ገንዘብ ይመጣል፣ ችግር የለም። ዝና ችግር የለም። ሀብት ችግር የለም። ቤታችሁ ውስጥ ግን ልባችሁ ውስጥ፣ ስራ ቦታ ላይ፣ አገልግሎታችሁ ላይ